ማንዬ በአንድ ምሽት ሁለት ደስታ ይወለ አንድ ለቪክቶሪዮ ኬሬሽ ሌላኛው ደግሞ ለክለቤ እናቴን አተ ያንን የኮምፒውተር ቲቸር የሆነን ሰውዬ ማለት ነው አርሰናል ምን ማለት እንደሆነ ይወለ አስተማርኩልህ። የሃንግማን ደጋፊ ይወለ ምን ማለት እንደሆነ የችለው ደጋፊ አስተማርኩልህ። ይወለ ሳታውቁ ሰው አትናቁ። አርሰናልን አያውቅም አስተምሩት። ይወላችሁ አርሰናል ማለት ይሄ ነው። በሜዳና በደጋፊ ፊት መጥቶ ይልበልባል። እድሜ ልኩን ቼላውን ሲለበልብ የኖረ ቡድን ነው በለው። ይወል እድሜ ልኩን በቃ በየጊዜው እየሄደ እንደሚያጠጣው ንገርልኝ። ይወል የቼላው ደጋፊ ስለማቅ አፉ ብለናል። በቃ ኦፊሻሊ ነው ነገር ምን አይነት ቲም ነው? ዋው ይሄ ጨዋታ እጅግ ወሳኝ ነበረ። ጀማው ከሜዳችን ውጪ ነው ያደረግነው። 3 ነጥብ ያስፈልገናል። ቀብረር ብለን ቀጣዩ ከ20 ቀን በኋላ የምናደርገው ጨዋታ ላይ ብንፈልግ በሜዳና በደጋፊያችን ፊት በማሸነፍ ማጠናቀቅ የምንችለው ጨዋታ ነው። ኦፊሻሊ ማለት ነው ወደ ቀጣዩ ዙር ማለፋችንን ያረጋገጥንበት ስቴትመንት የመታንበት ጨዋታ ነውና እንችላለን። ጀማው እንችላለን። ቀጥታ ለዋንጫ ተፋላሚ መሆናችንን ስታንፎርድ ብሪጅ ላይ ያረጋገጥነው ሜዳችን ላይ እንዳይመስል። ሜዳይ ላይ ናና ሞክረኝ። ስንት ጨዋታ ሆነኛል አይደለም አንተ ማንንም አላሸነፈኝም። እንችላለን ጀማው ከማ ሃንግማንን በስታንፎርድ ብሪጅ በኔ ትሬኒንግ ሜዳ ሄጄ 3-2 ጋርናቾ የሆነ አርጀንቲናዊ ቅመም ይዞ ስለመጣ ነው 2 ጎል ያገባው እንጂ በ2 ጎል ዲፈረንስ በ3 ጎል ዲፈረንስ ማለቅ የነበረበት ጨዋታ የኔ ትሬኒንግ ሜዳ ነው አልኩሽ እኮ። ዙቢሜንዲ ምን አይነት ተጫዋች ነው ስነግራችሁ ነበር እኮ ማን። እሺ ዛሬ የተገኘበት ቦታዎች ላይ አግኝታችሁ ታውቃላችሁ? ቶማስ ፓርቴ ለየት ያለ 6 ቁጥር ነው ዙቢሜንዲ ማን ለየት ያለ ማን። ለዚህ ሴሌብሬሽን ብቻ ነው ያመጣ ነው እኮ ለዚህ ሴሌብሬሽን። ለምን እንደኔ ኦንጎል ባለመግባቱ ቅር ያለው አድክም የሆነ ማናጀራችሁ ቀለል ያለ ጌም ቀለል ያለ ልጠፋ ተለጠፍሽ። ገባሽ አይደል? አሁን መታችሁ ምክንያታችሁን ደርድሩልኝ እዚች ጋር ሃንግማኖች እንትና ስለተጎዳ ስላልነበረ ምናምን 7 ዓመት እኮ እነዚህ ሰዎች ኖሩም አልኖሩም ስለጥፍሽ ነበር 2 ጎል ፈቅጄልሽ ነው። ያኛውም ጌም ራሱ ተስፋ ይዘሽ እንድመጪ ተስፋ ስለምትፈልጊ ማለት ኤሚሬትስ ላይ 5 ልክ እንደባለፈው ዛሬ ሃቨርስ አለማግባቱ ጠቀመሽ። ገባሽ አይደል? ያለቀ ታይ ነበርኩ መሆን የነበረት ያለቀ ታይ ማለት we are the gunners ነው። ንግሪን ጠቢ ይህን ጨዋታ ላያችሁ ወላሂ የቼልሲ ምርጥ ተጋጣሚያችን 3-2 አለቀ። አርሰናል ትንሽ ራቁ ሲል ቼልሲ እየተጠጋ ኧረ ቢስሚላ ዛሬ የሚገርም ጨዋታ አየን። ለካ አርሰናል ቤት እንዳለ የክንፍ ተጫዋቾች አሪፍ ጎል ያላቸው ለካ እኛ ረጅም ዓመት ያለ አጥቂ ስለተጫወትን ለአጥቂ ያለ አይደለም የሚመቻቸው ስለማንጫወት እንጂ ዛሬ አንዴ ዋይት አሲስት ቢያደርግለት ተሟሙቶ አገባው። 1 ጎል 1 አሲስት። ምርጥ ጨዋታ የዛሬ ጨዋታ ያመለጠ የበረራ ትኬት ወሬ ስትቀድ እንዳመለጠ ቁጠረው ብራዘር፣ ወሬ ስትቀድ እንዳመለጠ ቁጠረው። ቼልሲ ምርጥ ተሸናፊ ማለት ነው። ወላሂ ጽድት ያለ ጨዋታ አየን። መከላከል የለ እስከ 90 ደቂቃ ስቶፕሽ ታይም ድረስ ሁሉም ልክ ሊያልቅ አይመስላችሁ። ሳንቼዝም የቼልሲም ተከላካይ ሲዘናጋ ነበር። እኔ ግራን የገባኝ እነሱ እየመሩ ይመስላቸው። ጽድት ያለ ጨዋታ አይተናል። ማርቲን ዙቢሜንዲ ቢስሚ አስደነሰን፣ እነሱንም አስደነሳቸው። እንዴ ለያገባው ለምን አሰቃያችሁ እንደዛ? በደንብ ኮፒ ሊንክ አድርግስ አይተኛ ቪዲዮ። እኔ ሰውየው ከሮብ አሰልጣኛቸው ቼልሲ አሰልጣኝ ሮብ ቀለል ያለ ጨዋታ እናደርጋለን ምናምን ሲለፈልፍ ነበር። እኔ አርሰናል ስለመሆኑም የነገሩት አልመሰለኝም። አያውቀውም መሰለኝ ቲሙንም። የፕሪሚየር ሊግ ላይ እኮ አንደኛ ደረጃ ላይ ያለ ቲም መሆኑን ይረሷል። እኔ እንደሚለጠልጣችሁ በደንብ እርግጠኛ ነበርኩኝ። ጋርናቾ ወደ ጨዋታ ይመልሳችኋል፣ ግን ምንም ነገር ሊቀይሯቸው እንደ አርሰናል አንተ እግዚአብሔርን የማይታሰብ ነገር ነው። በጣም እርግጠኛ ነበርኩኝ እንደማታሸንፉ። እንዴ አንተ ስቲል ቼልሲ ማለት ነው በቀጣይ የማለፍ ቻንስ በደንብ ነው ያለው። በእነሱ ሜዳ ነው ችግሩ እኮ አሁን የሆነው በእነሱ ሜዳ ነው። የዛኔ ጠንከራችሁ ትመጣላችሁ፣ ተሻሽላችሁ ትመጣላችሁ። ምን መለከተው ይሆናል። ኬፓ እንደገገመ ዛሬ መቼ ገግሞ ያውቃል? ዙቢሜንዲ ያገባውስ ግብ ሳልናገር እንዴት ነው ማልፈው? እሱን ጎል ራሱ እስከዚህ ሰዓት 5 ራሱ በቃ አርሰናል አሸንፏል። የምሬ ነው። ጨዋታው እኮ ደርሶ መልስ ነው። ደርሶ ቀር እኮ ነው ያደረግነው እኛ እዛው ደረስንና ቀረን። ምንም በቃ መመለስ አይጠበቅባችሁም። እንዳመጡ የሆነ ትራንስፖርት ኮስት ምን አታውጡ። እዛው በቃ ያለቀ ጨዋታው እኮ 3 2 ምንድነው? ዛሬ ኳስ ለሚያይ ሰው እኮ ጋርናቾን ወርልድ ክላስ ተጫዋች ያስመሰል ነው። እግዚአብሔር 2 ጎል ያገባብናል። ጡማ በስማ ምንም እኮ አያውቅም እኮ ይሄ ሰውዬ እንዴት 2 ያገባብናል? ምን ሆነን ነው?
ምን ሆነን ነው? ማን ሳካ ኩኩሬላን እዛ ቡሊ ያደረገው ነበር። በስማ ጊዮኬሬሽ ምንድነው መሰረው? አንድ ጎል አንድ አሲስት። ቤን ዋይት በጣም ነው የምትችለው። ሚስተር ዋይት በጣም ትችላለህ። ማን በጣም ነው የምትችለው። ይሄን ሰውዬ እኮ የዚምባብዌውን ስፒድ ነው ያስመሰልነው። ምንም ፍዝዝ ያለ ሰውዬ እኮ ነው፣ ምንም አይችልም ነበር። ማን ጨዋታ እንደዚህ ይጣፍጣል እንዴ ጋይስ? ምን አይነት ጣፋጭ የሆነ ጨዋታ ነው በእግዚአብሔር። በቃ እንኳንም ሁለተኛ ሌግ ኖረው ጨዋታ በእውነት ነው የምላችሁ፣ እንኳንም የመልስ ጨዋታ ኖረው 19 ቀን በጣም ነው የሚርቅብኝ ከዚህ በኋላ። ምን አይነት አስደናቂ ፉክክር የተሞላበት የካራቦ ካፕ ግማሽ ፍጻሜ ጨዋታ ነው የተመለከትነው። በስታንፎርድ ብሪጅ እግር ኳስ ተንቀልቅላ አመሸሽ ጋይስ። ቼልሲ አርሰናል እንግዲህ የሚገርም ጨዋታን ያስመለከተን። መድፈኛው ግን በስታንፎርድ ብሪጅ ዘንድሮም ሳይሸነፍ ድል ነስቶ ቼልሲን 3-2 ተመልሷል። ጨዋታው ላይ እንግዲህ ቪክተር ዮኬሬሽ ወደ ጎል አግቢነቱ ተመልሷል፣ እንደዚሁም አሲስት አድርጓል። በጣም ጥሩ የሚባል እንቅስቃሴም ሲያደርግ ነበር። ዴክላን ራይስ ሌላ ነው፣ ዙቢሜንዲ በጣም ጥሩ ነበረ። ለማንኛውም አርሰናል እንግዲህ ጎሎቹን ያስቆጠሩለት ቤን ዋይት፣ ቪክተር ዮኬሬሽ እና ዙቢሜንዲ ነበሩ። ለቼልሲ ደግሞ ሱፐር ሰብ ሆኖ ያመሸው አርጀንቲናው አሌሃንድሮ ጋርናቾ ተቀይሮ ገብቶ 2 ጎሎችን ማስቆጠር ችሏል። ትልቅ አስተዋጽኦን በዛሬ ምሽት ላይ ጋርናቾ ማድረግ ችሏል ለቼልሲዎች። በጣም ድንቅ ጨዋታ ነው የተመለከትነው። እስቲ ሀሳባችሁን፣ ስሜታችሁን በዚህ ጨዋታ ዙሪያ ኮሜንት ሴክሽን ላይ ያስቀምጡልኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ባሻይ ጊዜ ሲጥልህ የራስህ ቆለጥ ፍሬ ይከብድሃል አለ። ቆይ ከኛ ጎራ አንድ ፍሬው የሚሰራ አንድ ቋጣሪ የለም እንዴ? የፍሬው ፊውዝ ያልተቃጠለ አንድ ቋጣሪ ጭራቸው ቀሬ ሻግላ ሞተናል እንዴ? ምን እየሰራን ነው? አረ ወያለ ከንቁላሉ ነው ማስቀረት አለብን። ለገደሻ ዶክተር ቆይ መልስልኝ። አረ ከንቁላሉ ነው ጀማ። እስከ 20 ሰከንድ ፎቶን አላስገባላችሁም፣ ግን ማን እንደሆነ ሲገምታችሁ እኔ ያሰብኩትን ነው ትሉኛላችሁ። ዛሬ የሆነ ተጫዋች ሊዮኔል ሜሲ ያለ ቦታው ድሪብል እንዲህ ያስባለ ተጫዋች አለ። እያሰባችሁት ቆዩ። እኔ በ10 ሰከንድ አንድ ነገር ልበልና ዛሬ አሸንፈናል። ግን አርቴታ ቅያሪ ላይ ቺሄ ምንድነው ሰውየው ቀይሮ ጋርናቾን አስገብቶ 2 ጎል አገባ። አርቴታ ግን 5-0 እንደሚመራ ሰው መሃሉን ባዶ አድርገዋል። እቺ ለቀጣይ አታስተማምንም። ለማንኛውም የድሪብሉን ንጉስ ገምታችሁት ነበር ብራዘር? ገምታችሁት ነበር ወይ እንዴ? እንዴት ነው 3 ተጫዋች የሚቀንሰው ብራዘር? እንዴት ድሪብል በዚህ ፊዚካል ይጠቀለላል? እዚሁ ገትሮ ይዞርብሃል። ምን አይነት ተከላካይ ነው? ሲጀመር ለጨዋታው ላይደርስ ይችላል የተባለው ዊሊያም ሳሊባችን እጃችንን ባፋችን ያስያዝን ማለት ነው። በቃ ምርጥ ጨዋታ፣ ጽድት የሚያረካ ጨዋታ። ቼልሲ ተሸነፋችሁ ራሱ እንወዳችኋለን። በቃ ወላሂ ጽድት ያለ ጨዋታን ያሳያችሁን። ስግጥ አላላችሁም፣ አልተከላከላችሁም። በቃ ኖርማል የሆነ ጽድት ያለ ለተመልካች አዝናኝ፣ ለሌላም ደጋፊ ምርጥ ጨዋታ አይተናል። ቪዲዮ 10,000 ኮፒ ሊንክ